አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? መዲ ቤተሰብ ደህና ናችሁ ወይ? ኢድ ሙባረክ ጉዶቼ። እንኳን ለ1147ኛው ለኢደል ፈጥር በዓል እንኳን አደረሳችሁ። ኢድኩም ሙባረክ ብያለሁኝ። ያው በጣም ዘግይቻለሁኝ እና እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እና ኢድ እንዴት ነው ከእናንተ ጋር እንዴት እንዳለፈ? እኔ ጋር ሁሉ ሰላም፣ በጣም ጥሩ ጊዜ ነበር አልሐምዱሊላህ ረቢል ዓለሚን። በጣም በሚያምር ሁኔታ ነው ኢድን እያሳለፍን ያለ ነው እና አልሐምዱሊላህ ለኩል ያህል። ከእናንተስ ጋር እንዴት ነበረ? አላህ የኢዳቸውን ተቀበላቸው ያድርግልን። ኢዱ የሰላም የፍቅር ይሆንልን ኢንሻአላህ። ደግሞ ከርመሆኔ የምንደርሳለህ ያድርገን። ሀይቃ ጾሙን ጾሙ ያልጨረሰ እዚህ ያልደረሰ በጣም ብዙ ሰው አለ። አልሐምዱሊላህ ረቢል ዓለሚን። አላህን ልናመሰግነው ይገባል። እና በጣም ይሄና የሰራሁት ነገር ያው በእኔ በራሴ ብቻ ኢድ ሲሆን በቻልነው አቅም ሰው ቤትም ቢሆንም በቻልኩት ነውና በቻልኩት ኩኪስም ኬክ ምናምን ብዙ ነገር አዘጋጅቼ ነበረ በራሴ ማለት ነው። ያው እኛ አንድ ኢድ ላይ ከባለቤቴ ጋር አንድ ላይ የምናሳልፈው እሱም መጥቶ ነበረ። እስቲ በሚቀጥለው ቪዲዮ ላይ ያው እስኪ እሱንም ፍቃዱ ከሆነ አብረን ኢንሻአላህ ቪዲዮ የምንሰራላችሁ ይሆናል ማለት ነው። እና በጣም አሪፍ ቤት ነበረ ያገኘነው። እስኪ ስለ ቤቱም ደግሞ አንድ ቪዲዮ ሰራላችኋለሁኝ። በጣም አሪፍ ቆንጆ ቤት ነበረ ያገኘነው። ኢድን እያሳለፍንበት ያለ ነው። አልሐምዱሊላህ ረቢል ዓለሚን። ያው አላህ ብቻ ሁሉም ነገሮችን ያሳካቸዋልና በጣም ደስ ብሎኛል ስለሆነ ማለት ነው። እና ውዶቼ የምትወዱኝ የምታከብሩኝ ያው ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ እየሰራው አይደለም ሀቂቃ ካለሁበት ሁኔታ ያው ቪዲዮ ሲመቸኝ ነው አንዳንዴ የምሰራው። ብቻ አበረታቱኝ ኢንሻአላህ መሰራ ይሆናል ማለት ነው። እና በጣም አሪፍ ኢድ ነበረ እላችኋለሁኝ። እንጀራ ደግሞ የሚገርመው እንጀራ ጠፍቶ ነበር እና እንጀራው ጤፍ ገዝቼ ነበረ እንትን ያልኩት የጋገርኩት ቤት ውስጥ ማለት ነው። የተጋገረው እንጀራው ብቻ እንዳሰብኩት አልሆነልኝም። ቢሆንም አልሐምዱሊላህ ረቢል ዓለሚን። ብቻ ነገሮች ሁሉም አላህ ሰላም ያደርጋቸው። ያው ሰላም ነው ለሁሉም ነገር መፍትሄው፣ ሰላም ነው ለሁሉም ነገር የሚያስፈልገው። የህይወታችን ዋናው ትልቁ መሰረት ሰላም ነው። የህይወታችን መሰረት ሰላም ነው እና ሰላም ከሌለ ሀቂቃ በጣም ይከብዳል። ምንም ነገር ማድረግ አንችልም። እና እንጀራ ራሱ ጠፍቶ እና ይኸው እንደዚህ ከውጭ ነው ማለት ነው እንትን ያለው። ያን ጤፍ ገዝቼ ነው እንትን ያልኩት። ብቻ ኢድን ደስተኛ ለመሆን በቻልኩትን ጥሪ ያለውኝ ወጥ ሰርቻለሁኝ። መዳም ቤት ነበር የሰራሁት። እስኪ ወጡንም የሰራሁት ሁኔታውን ቪዲዮ አለ ሸር አደርግላችኋለሁ። እና ልጫም ሰርቼ ነበረ። እንደዚህ ቆጣጥሬ ነው የመጣሁት ማለት ነው ከመዳም ቤት። ያው እንግዲህ ሆቴል ላይ ሲሆን በደንብ ምግብ አይሰራምና አልሐምዱሊላህ ለኩል ያህል ያው በዚህ ሁኔታ ነው ኢዱን ያሳለፍነው ማለት ነው ኢንሻአላህ። እስኪ ያው ቤቱ በጣም አሪፍ ነው። ፍሪጅም አለው፣ የተሟላ ነገር አለው። ባለ 3 መኝታ ቤት ነው በነገራችን ላይ። መታችሁ እንጆይ አድርጉ። ስለ ቤቱ ኢንሻአላህ ማሳያችሁ ይሆናል። ያው አሁን ኢዳችሁን ያመረ ያርግላችሁ ለማለት ነው። ስፋቱ በጣም ቆንጆ ነው፣ የሚያምር ነው። እና ውጩንም ማሳያችሁ ይሆና ነው ዲባቡ ማለት ነው። ውጭ ላይ እንዴት እንደሚያምር በጣም አሪፍ ቦታ ነው። መታችሁ ለ2 ለ3 የምትጎበኙት አሪፍ ነው። ያኔ ኢድ ሲሆን እንደዚህ ብትከራዩ በጣም ቆንጆ ነው። እስቲ ሙሉንም ማስረዳችሁ ይሆናል እና ኢዳችሁ የሰላም የፍቅር ይሁንላችሁ ኢንሻአላህ። የኢዱን ዲባብ ደግሞ ኢንሻአላህ ሸር ማረግላችሁ ይሆናል። በድጋሚ
ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። አመሰግናለሁኝ ለምሰጥ አስተያየት። አሁንም አስተያየት ግዳፋችሁ አይለየኝ። ሰብስክራይብ አድርጉ እላችኋለሁኝ። እና ያው ጫጫታ ነበረ ወይ ስልክ ነው እያደረኩ ያለሁት እና እንደገና ከዛ ጓደኞቼ መጡና እንደዚህ እየበላን ነበረ። እነሱ መተው እና ቀረብን እንደዚህ ሁሉንም ፋረግንና ሞቅ ሞቅ አድርገን ያው እንጀራውን ተቆርጧል። ልጫውን ሁሉም አቀራርበን እንደዚህ እየበላን ነው ተሰባስበን። እነሱ ቪዲዮ መግባት ስለማይፈልጉ